አጠቃላይ ንስሐ የሚባል ነገር የለም። አሁን አንዳንድ ሰው ንስሐ ሲገባ አጠቃላይ ንስሐ ነው ይገባል። ሰርቄያለሁ፣ ዋሽቻለሁ፣ ጾም ገድፌያለሁ፣ አመንዝሬያለሁ አባቴ ይስጡኝ እንደዚህ ይባል። አጠቃላይ ንስሐ የለም። እንዲህ አርጌ እንዲበድዬ እንዲህ አርጌ የምታፍርበትን ዝርዝሯን ተናገር ነው። ያችን የምታሳፍርህን ነገር ለእግዚአብሔር ብለህ ስትተዋት ክብርህን ስትተው ምን ይባላል? ይሄ መስዋዕት ይባላል። ሱ ርእሰከ ለዘሱአ ርእሶ በእንቲአከ። ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋይ። ላንተ ሲል ራሱን ለሰዋ አምላክ አረጋዊ መንፈሳዊ የሚለው ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ። ለክብራችሁ አትጨነቁለት። ለምሳሌ አንዳንዱ ሰው እኔም ገጥሞኝ ስለሚያውቅ ነው። እድሜ እንኳን በጣቴ በእጃችሁ ብትዘረጉ መንካት ትችላላችሁ። እድሜ ምን ማለት ነው? ቅርብ ነው እያልኳቸው እዚህ አካባቢ ነው የኔ እድሜ። ግን እንደው በዚህ እድሜ የተረዳሁት ብዙ ነገር አለ እንደው መቼስ ከመኖር የሚታይ እና አንዳንድ ምዕመናን ይናዘዙና አንድ ኃጢአት ይናዘዙና አይኔን ያዩታል። ጀጅ አድርጎኛል እንዴት ነው አላደረገኝም ብለው ማለት ነው። ይጨነቃል ሰው። እንደው እኮ ይገርማል። ተናዞ ጨርሶ ራሱ ከሄደ በኋላ ታዝቦኛል አልታዘበኝም ብሎ ነገር ሳይረሳ ራሱ ቼክ ለማድረግ ይደውላል። እንዴት ነው ታዝቦኛል ቅድም አልታዘበሽ እንዴት ላለ ንግግሩ ሲቶኑ እንዴት ነው አወጣጡ ብሎ ማለት ነው። አትጨነቁ ለራሳችሁ። እግዚአብሔርን በድለ ነው የለ እንዴ? አንድ ተራ ሰው ፊት ብትዋረዱ ቁም ነገር አይምሰላችሁ። በንጉሠ ሰማይ ወምድር በእግዚአብሔር ፊት እኮ ጨርቃችን አውልቀን እንታውቃለን። እንደ ስጦ ተሰጥተን የሚያውቀን እግዚአብሔር። ሰው ነው ለብሰን የሚያውቀን፣ እግዚአብሔር እርቃናችን ያውቀን፣ ባዶአችንን ያውቀናል። የውርደታችን ላይ አይቶታል እኮ እግዚአብሔር። ምን አስጨነቀ? ቅዱስ ዮሐንስ አፈወርቅ ይላል ማቴዎስ ወንጌል ሲተረጉም፣ አንተ ሞኝ በአንድ ቄስ ፊት መዋረድና በእግዚአብሔር ፊት መክበር ይሻላል። በአንድ ቄስ ፊት ላለመዋረድ ብለህ በእግዚአብሔር ፊት መዋረድ ይሻላል። ራሳችንን አዋርደን መናገር፣ ለክብራችን አለመጨነቅ። ቢያወራብኝሳ እንደውም አንዳንዶቹ ቀለል ያሉ ኃጢአቶቻቸውን መጀመሪያ ተናግረው ቄሱን ፊቱን እያዩ ነው ወደኋላ የሚጨምሩት። ከዛ በል እንግዲህ ገብረ ማርያም በይ እንግዲህ ወለተ ማርያም ንስሐው እንግዲህ ይሄ ነው ሲሉ አባቴ ረስተውታል። ረስተውት አይደለም እንደዚህማ ጥሩ አባት ከሆኑ እስቲ ዋናውን ልንገሮት አይነት ነገር ነው። እንደዚህ የማይቆጡ ከሆነ ቆይ ዋናውን ላምጣው ነው። ስለዚህ እንደዚያ ከማለት መጀመሪያውኑ ተናገሩት። ሐኪም አይደል